ቆይ ግን ምን አይነት ባል ማግባት ትፈልጊያለሽ አልኳት። ታክሲው መነሳት ሲጀምር ወደ መስኮቱ እያየች ለምን እንደሆነ ባላቅም የለበጣ ሳቅ እየሳቀች ወይ አንተ ምን አይነት ባል አለች። አንገቴን ነቀነቅኩላት። እንደ ነገሩ የሆነ ሻሽ ነገር ጣል አድርጋለች። ወጣት እኮ ናት። ለምን እንዲህ መሆን እንደፈለገች ብቻ አላውቅም። አሁን እኮ ባል የምንመርጥበት ጊዜ ላይ አይደለሁም። አለባበሴን እንኳን አታይ። ፊቴ ላይ የወጣት ማዲያት አላየኸውም? ፊቷን ይበልጥ ወደ እኔ አስጠግታ ይሄኛ አይነት ተጠጋች። ድሮ ልጅ እያለሁ እንደዛ ነው የማውቃት። እኛ ሰፈር ወንድ ሁሉ የሚደባደብባት፣ እኛ እንኳን ልጅ ሆነን ቁንጅናዋን የምናደንቅላት ሴት ነበር። ነችም በቃ ነው እንዲህ በቀላሉ ወደ ነበር ይቀየራል ማለት ነው አልኩኝ ለራሴ። ከታክሲ ወርደን ወደ እነሱ ቤት አቅጣጫ እየሄድን ቀጠለችልኝ። አየህ ሴት ልጅ የሆነ ዕድሜ ላይ ስትደርስ ማኅበረሰቡ፣ ጓደኛ፣ ቤተሰብ ሁሉ ተጽዕኖ ያሳድርባታል። ያን ጫና ተቋቁማ ካላለፈች መርጣ ሳይሆን ለመገላገል ስትል የሆነ ሰው ላይ ትወድቃለች አለች። መታጠፊያው ካለቀ ሱቅ ሞዴስ ልትገዛ ቆመች። ለእኔ አሁንም ልጅ ሆና እንደማውቃት ውብ ሴት ናት። የቱ ወንድ ይሆን እንዲህ ተስፋ እንድትቆርጥ ያደረጋት አልኩኝ በውስጤ። የገዛችበትን ፌስታል እንደ ነገሩ ይዛ ወንድ መሆን ግን መታደል ነው። ይኸው የኔ ኩዮች ያላገቡ ብዙ ወንዶች አሉ። አንድ ማኅበረሰብ ግን እነሱ ላይ ጫና ያበዛ ብላኝ ሻሿን እንደማሰረካካችሁ። ለነገሩ እኮ ሰው ብቻ ሳይሆን ፈጣሪም ለወንድ ያደላል። የወር አበባ የምናየው እኛ፣ 9 ወር የምናረግዘው እኛ። ግን ምን ዋጋ አለው? በዕድሜ ተገድበናል። ሁሉ ነገር ስልችት ብሏታል። ልትሰናበተኝ ስትል ይልቅ እስቲ የሆነ ባል ፈልግልኝ፣ እንደው እንደ ነገሩ አገባች ልባል፣ ከቤት ልውጣና እኔም ወግ ደርሶኝ ልውለድ አለችና አይኖቿን በአቅረው አየኋት። ለካ ጊዜ ነው ሰውን ተስፋ የሚነጥቀው። ምንም ኖሮን ጊዜ ከሌለን ምንም ነን ማለት ነው። እሺ ብቻ ብያት ቤት ስትገባ እኔም ወደ ቤት ጉዞዬን ጀመርኩ። ለካ የሆነ ጊዜ ላይ የምንቆጭበት አቃለ። ለካ እንደምን